ጅል ከሌለ ማን ይደነቃል? መልከኛውን ለማድነቅ እንደኔ ያለ ጅል ፈጠረ። ደሞሳ ባለሀብቶች እንዲጸድቁ እንደኔ ያለ ድሃ ፈጠረ ጌታ። ስለዚህ እግዚአብሔር አምላክ የዚህ ሁሉ ጸጋና ክብር ለእናንተ ይድረሳችሁ። ቤታችሁ በበረከት ይሙላላችሁ። ስጡ፣ ሁልጊዜ ስጡ። እግዚአብሔር አምላክ የሰጠ ሰው ማን ነው? እምኩሉ ምግባረ ጽድቅ የኢየሱስ ነው ያለ። ከሁሉም ደግ ስራ መጽደቅ መስጠት ምን ያህል ክብር አለ። ደሞሳ በወንጌል ምን ያህል ጌታ ትወደኛለህ ወይ አለው። አዎ እወድሃለሁ። ምን ሰርተሃል? የሰራሁትን ማን ሁሉን ነገር አድርጌያለሁ። ሰውም አልቀማውም፣ አልገደልኩም፣ አልዘሞትኩም፣ አልሰረኩም አለ ሲል ምን ያደርጋል ጊዜ በልሽ ያለህን ንብረት ሽጥና ተከተለኛል። የጋዚያን ባለሀብት አዘነ ወተከዘ ይላል። ያን ባለሀብት ዝቅ አለና ሲለው ጌታ መለኮት ምን ሆንካል? ዝም አለ ሲለው አይ ሀብታም ይጸድቃል ማለት አለ ግመል እስከ ጭን ማቴዎስ 18 አንድ ላይ ግመል እስከ ጭነቷ በመርፌ ቀዳዳ ታልፋለች ማለት ነው። እና ስለዚህ አንተ አትከተለኝ ተመለሳለህ። ልትበላ ከፈለክ በከርሰ ሮማን አኑር፣ እጠጣለሁ ካል በከርሰ ጽሟን አኑራል። በምን ይሰጥሃል? ስጥ። የሰጠው አሁን እናንተ ይሁን ለማን ነው? እንኳንስ የዚህ ሁላ ጸጋ እግዚአብሔር ያለላችሁ የሁላ ምስክር ያለላችሁ ምንድን ነው? ያን ሰው ስጦታ እንኳን እነበለ የሰምድ እናረገ ያን ሁላ 78 ነፍስ ያህል አጥፍቶ በልቶ ምን እናረገ በጥረኛዋ እስቲ ስለ ድንግል ማርያም ማን ነው ነቢያትን ሐዋርያትን ጻድቃንን ሰማዕታትን ጠራለት። ቢጠራው ዝም አለ። አላውቅም እንዳልገለኝ ያለበት ሲለው ምን አለ? ስለ ድንግል ማርያም ስለ ጌታ ስለተሸከም ሲል ማለት አይ እሷማ እንደምታስመር አውቃለሁ ፈጣሪንም አውቃለሁ አለና ጥረኛዋ ከሽ ሲያረግለት በነቃቃት ወቀረ ነው መቀቀቡ ነው አፏልና ወዲያው ያነ ዲያ ሞተ። እሱ ወዲያው ዋሻው ገባ። እንግዲህ ሰው ከመብላት መሞት ይቻላል ወዲያው ገባ። ግን ሰላም መብርሃን የሁሉ እናት የዓለም እመቤት የዓለም የሁላ ሰው ሚድ ማለት እሷ ከሌለች ማንም ሰው አይድንም አይድንም ማለት ነው። ለመበዛ ኃጢአቱ ከመወጣት ባይ ኃጢአታችን እንደ ሰማይ ኮከብ እንደ ምድር አሸዋ ቢበዛ ማን አማላጅ ነው እሷ እና ምን ተደረገለት? እሷ ህዳ መሐር ወልድ ጥምቀተ ክርስትና ያለው ሰው ከእግዚአብሔር ዘንድ ሳይጠየቅ ፍርድ ሳይሰጠው ወደዚያው እንደሞተ ወደ ሲኦል አይደለም። ምን ኃጢአተኛ ከፈጣሪ ሲቀርብ ማና አንተ 78 ነፍስ የበላ ኃጢአተኛ ወደ ሁር ምን ያርጉማን ብሎ ጌታ ሲያሰናብተው እሷ ቀሩ ሆነችና ልጅ ቃል ኪዳን ልትሆነው መሐር ወልድ ተዘከር ኪዳን ልጅ ማርልኝ ቃል ኪዳን ልትብለ ዘጸዋ ስመች ወደ ዝገብረ ተሳረች የመርለች ያልከው ስምሽን የጠራ ባንድ ስም ጥረኛው አይሰጠውን ያለውን ወልድ ጥልብኝ ነው እንዴት ስትለው የእናት ሐዘን ወደ አንገት አስቀልስምና ምን አለ? እሺ እናት እስቲ ውሃውንና ያን 78 ነፍሳት መዝን ሚካኤል ተብሎ ተላከ። ሲላክ እመብርሃን ራቅ አለችና ከሚዛኑ ላይ ወስዳ ስታስቀምጥ የ78 ነፍስ የት ይጠፋል? ወደ ሲኦል ረግረጎ ነበር ሆነና በለሰብ ምልስ አርጋ ወደ ገነት አስገባ። እኛንም ከገነት ያግባና ስጦታችሁን እግዚአብሔር ይስጥልና። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ነፍሰነ ጌጋየነ ከመ ንሕነኒ ንኅድግ በሰላም ይታባን እግዚኦስ ተመንሱት አላደነና አላደነና ወላነን ኩሉ ቅስመ ዚአከ ይእቲ መንግሥት ኃይሎ ስብሐት ለዓለሙ ሰላም ቅዱስ ገብርኤል መልአክ ወዝቴ ማርያም ሰላም ለኪ ድንግል በእናትሽ ድንግል ስጋች እመእግዚአብሔር ጸወት ሰላነኪ ቡርክት አንቲ እምአንስት ወርድ ተሳሊ ወጸልይ መረታ ወልድስ ክርስቶስ ከመ ይሠረይ ጸኑ ተመጸን ስላሴ ነው እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ሠራ ኃጢአት ኃጢአት ሁሉ የማይሠራ ኃጢአትን እግዚአብሔር ይፍታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ባርክ ለነ ክርስቶስ አምላክነ ዘንተ ህብስተ ቀድስ ለነ ክርስቶስ አምላክነ ዘንተ ህብስተ አንጽ ለነ ክርስቶስ አምላክነ ዘንተ ህብስተ አመዝ ለነ ክርስቶስ አምላክነ ዘንተ ህብስተ እስመ ኩሉ ዘጸዋ ስመ እግዚአብሔር ይድን። ባርኩና ስጡ የከርሞ ሳይበላችሁ ብሉ ጠጡ። ያው አባቶቹ የሚናገሩት መልክ ስላለ እኛ እንሰማ። እናንተ ብሉ ያስተናገዳችሁ አባታችን ቃል ያሰማል። እንግዲህ እናንተ ትውልደ ጻድቃን ተባረኩ ነው ብለው ይላል እግዚአብሔር። ስለዚህ ዛሬ ለልጅ የምራሱ 9 ሰዓት ቅዳሴዎች ከወጡ በኋላ ለካህናቶቹ ለሊት ስታሰናደው ነበራችሁ። አሁን ደግሞ ለደካሞቹ ለችግረኞች ለሌላ በጣም ቤት ላጡ እንጀራ ላጡ ዛሬ በዓልን የሚያከብሩት ቦታ ያጡ ሰዎች ስታከብሩ ስታበሉ ዋላችሁ። በሁሉ ነገር ተሟላ። አንድ እንኳን ቤት ውስጥ የተደገሰ ድግስ አንድ ሳይቀር። ስለዚህ መልካም ዛፍ መልካም ፍሬ ያፈራል። እናንተ መልካም ዛፎች ናችሁ ማለት ነው። ቅርንጫፉ የለመለመ ፍሬው ለሌላ ተረፈ። እንግዲህ መልካም ዛፍ ማለት እንግዲህ መልካም ዘር ማለት ነው። መልካም ዘር መልካም ፍሬ ያፈራል። ምክንያቱም ስንዴ መልካም ፍሬ አይደለም እንክዳ ተነቅሎ ይጣላል። እናንተ ደግሞ የስንዴ ዘር ናችሁ ማለት ነው። ስለዚህ ስንዴ ደግሞ ለምንድን ነው ተመረጠው ቦታ ለመገበራ ስንዴ ነው። ስለዚህ አሁን እናንተ መልካም ስራ ሰርታችኋል። በመንግስት ሰማት እንኳን ለእናንተ ለእኛም ተርፋችኋል ማለት ነው። ለእናንተ ብቻ ለወገኖቻችን ለሀገራችን ለኢትዮጵያ ተርፋችኋል ማለት ነው። እናታችን ጽጌ ማርያም ሌሎቻችሁ እናቶቻችን ማለትም አላችሁ ይመስለኛል። በጣም ትልቅ ስራ ነው ሰራችሁት።
የእናንተ ታስቀናላችሁ። መልካም ስራ ነው ሰራችሁ ማለት ነው። መንግስት ሰማያት የሚያስወርስ ይሄ ማድረግ እኮ ትልቅ ነገር ነው። ዛሬ ቤት ውስጥ እንኳን በዓሉን ለማክበር አልቻለ ህዝቡ። እናንተ ዛሬ ይሄ ሁሉ ከሁለት 300 ነው 400 500 ሰው ይሆናል ዛሬ ተሰናክሉ ወራት ሞያ ሙሉ ለልጅ ጀምሮ ማለት 1000 ምናምን ይሆናል። ያው ቁጥሩ አይታወቅምና እግዚአብሔር ባርኮላችሁ፣ እግዚአብሔር እናንተን ቀድሷችሁ መልካም ዘር ስለሆናችሁ ማለት ነው። ስለዚህ እኔ አምናም እንደዚሁ አይቻችኋለሁ። እግዚአብሔር ይባርካችሁ፣ እድሜ ጤና ይስጣችሁ፣ ልጆቻችሁን በሰላም ያሳድግላችሁ፣ ለቁም ነገር ያብቃላችሁ፣ በእናንተ እንዲተኩ እግዚአብሔር ያድርግልን። አሜን። በጣም ጥሩ ስራ ነው። እግዚአብሔር ያዝቃችሁ፣ ፍጻሜያችሁን ያሳምርላችሁ። አሜን። አንቺም እንግዲህ አሳሳቢ ነሽ ይመስለኛል። ሌሎቻችሁም 3 4 ትሆናላችሁ። እንግዲህ ይቅርታ እኔ በዘም ሰላም ማላቃችሁ ነው። እነዚህ ወጣቶችም ሲያስተናግዱ በጣም በስርዓት እግዚአብሔር ባርካችሁ እናንተ ነው። አሜን። ዛሬ ባርካችሁ፣ እድሜ ይስጣችሁ። አሜን። ለስጋው ደሙ ያብቃ፣ ለስጋው ደሙ ያብቃል። አሜን። አብረን ያኑረን፣ ለመንግስት አብረን ወራሽ ያድርገን። አሜን። ስላዳመጣችሁ ስለሰማችሁ እግዚአብሔር ይስጥልን። አሜን። ፍጻሜ ያሳምርልን። አሜን። በላይንም እኛም እናመሰግናለን። ሌሊት እዚሁ ሲቀድሱ ሲያስተናግዱ ውለው ደስ ስላላችሁ ነው መጥቼ ከእናንተ ጋር እዚህ ዋልኩት ብለዋልና እርሶንም እግዚአብሔር ያክብርልን፣ ይባርክልን፣ ፍጻሜዎትን የእርሶንም ያሳምርልን። እንዳከበሩን መድኃኒዓለም ያክብርልን። ዓለሙን ላይ ተዋለን ተረዱ። እሺ ይቅርታ እንግዲህ ሰላም ናችሁ?